ስሙኝማ እዛ ጋር ያለው ያንን ቀሚስ ለሚስቴ በገዛላት አያምር? በጣም ሚስት ታድላለች። ምን ትታደላለች? ግዴታ እኮ ነው። አንተ ቀሚስ መግዛት ግዴታ ነው አሉ እንጂ አስቤዛ በጭቅጭቅ የሚገዙ ማ ዮኒ ምን ታቆላምጧል? እንደውም መከረው ቤቱን ከረሳ ቆይቷል። ይቅርታ ይዙ ነስቲ አንዴ። ምንድነው? ሊቀቀኝ። ምን እያረግሽ ነው? ዛሬ ማፋልኝ ብለህ ልታወራ ነው? ቆይ የቤታችንን ገመና አደባባይ ላይ ማስጣቱ ትክክል ነው? ለኔ መፍትሄ ካመጣልኝ አይመለከተኝም። በሰው ፊት እያስገመትሽኝ ነው። እውነቱን ነው ካወራሁት። ኖሮኝ እኮ አይደለም ያጎደልኩብሽ። አይመለከተኝም። ስታገባኝ ምን እንዳልከኝ ረስተህ ነው? እንደ ንግስት ነው ማኖርሽ፣ ምንም አይጎልብሽም። እንደ ንግስት መኖሩ ቀርቶብኝ እንደ ባሪያ እንኳን እንድኖር በፈቀድክልኝ። ሰው እኮ ነኝ፣ እወድቃለሁ፣ እነሳለሁ። ህይወት ደግሞ ሁሌ አንድ ሆነ አትቀጥልም። ሳገባሽ እንደዛ ላኖርሽ ነበር ሐሳብ። ባለኝ ጊዜ ቃሌን ጠብቄ ቆይቻለሁ። አንቺ ሲኖረኝ ብቻ የምትፈልጊኝ ከሆነ ዳግም ሳገግም ብመጣ ይሻላል። እንኳን ሐሳቡ ካንተ መጣ። ሁሌ አስቤው ማውጣት የከበደኝ ነገር ነበር። ካሳለፍነው ይልቅ ከፊታችን ያለው ህይወት ወሳኝ ነበር። ዳግም ወደ አቋሜ ስመለስ ግን ቃል እገባልሻለሁ ከአንቺ ሌላ ሴት አላገባም። ወደ አቋሜ ከተመለስክ በአገባ እንኳን ፈትቼ ነው የምመጣው። መቻገኘን አንዲት ፋታ ባልሽ ህዝብ ፊት እንግዲህ ሚስቴ ትመታኛለች፣ ትደበድበኛለች ብሎናል፣ እባክሽን አትምቺኝ የሚል መልእክት ማስተላልፏልና የምትማቷ ሴት ኑሯ ምን ይመስላል የሚለውን ማየት ፈልገን የመጣ ነው። ስለተቀበልሽን በጣም ነው የማመሰግነው። የወጣውን የባልሽን ታሪክ እንኳን አላየሽውም ነበር ማለት ነው? የወጣውን የባልሽን ታሪክ እንኳን አላየሽውም ነበር? አላየሽውም። እዚህ ስንመጣ እኛ ሳይተንሽ ነበር። በየተናነቀሽ ነው ያየሽው። ቪዲዮ ከፍቼልሽ እያየሽው ነበር። ምን ተሰማሽ? በጣም አዘኝበታለሁ። ለምን እንደዚህ አይነት አንድ ላይ የኖርክ ይሄን ሁሉ ልጅ አፈርተህ ብዙ ግፉንም ደጉንም አሳልፈ ይሄን ሁሉ አመት 18 አመት ማለት ቀላል አይደለም። አንድ ላይ እና ለመኖር ብዙ ችግሮችን አሳልፈ ብዙ ማይወጣዎች ነገሮች ወጥተህ አብረህ እየኖርክ እንደዚህ አይነት ጉድ በጎን አስመስሎ እንደዚህ ወጣለው ብሎ እንደዚህ ያደርጋለው ብሎ ሳይናገር ሳያወራ ቤት ውስጥ የመጀመሪያ ልጅ እንኳን ቢነግሮሽ ለማንም ሳያወራ ይሄን ሁሉ ጉድ አደባባይ በቃ በምንም በጭራሽ መሀል ያልወለደ ሰው ያልወለደ ወንድ ራሱ እንደዚህ አይነት ድርጊት አያደርግም። እኔ ደግሞ አዳይ ይገርፍ እስኪ ተወስራል ሀቀተኛ ድንኳ የሆነ ልብሶች ነጭ ከመተ ምታደርግ ደግሞ ታክሲ ነው የምትመስላል። አይስቶር ሶፊ ነው ደግሞ እነሱ ነው ቦር መሳቃል ሆዬ ሆዬ ሆ እዚህ ማዶ ሆ እንጀራችን ሆ ጨብጨብሳ ሆ ሽሮ ሆ ሌላ ነገር ሆ አልወጭን አላውቅም ሆ አስለመደኝ ሆ ፕሊዝ ጋይስ ሆ ቴንክ ዩ። እንዴት ነህ? እንዴት ነህ? ደህና ነህ? አባትህ ደህና ነህ? እንዴት ነህ? ሰላም ነህ? እንዴት ነህ? ደህና ነህ? እንዴት ነህ? ደህና ነህ? እንዴት ነህ? አለን። አይዞህ ግባ።
እየገቡ ነው አጨብጭቡ እንኪ አረ ቢሾፍቱ ምሽኪል እኔ አልበላም እንኪ በጎን ነው የገቡት አንተ ላላላላላላ ሊስተማኩ ምንድነው ሰው እንደዚህ ያረጠበው እኛን እንቀመስት አረ ቢሾፍቱ እንኪ ኢንካንተራስ ወደቀ አንስቶ ይብላ አይሆንም አቁሙን ያለው በትግረኛ እየገቡ ነው አጨብጭብ ወደ ላይ ወደ ታች ወደ ላይ ኢንኪ ካም ዳውን ቤቢ ሰቅሎ ነው ገብ አንዱ ንግሩን ሰቅሎ ነው ገብ ኢንካንተራስ ብላ ይሄን ዞር በላንተ መንገዱን እስኪ ልቀቀው ካሜራ ዘከራካ ጃላ ኦልመር ጃላ ከስር ወደ ላይ ነው ተመጣመው በፉንቶ ነው የገቡት አንተ ከተከሰን አንተ ወላ አፈከስ ያፉፋጅሮ በላቨርሲቲ አዳዶርጋ እየዞረባት ልዞርባት እንዳይሆን አይኔ እንዳይ ማናልም በጎን ይገቡት ኢንኩ ያ ሹጃንጃ የኛ ብርደት ብር ላይ ተፋጭ ኢንኩ ሽጃ ፉዳኝኛ ኢንኩ በጎን ነው ገብ ቺቻ ሂያ አይዋ ካም ዳውን ቤቢ በጎን ነው ገብ በጎን ቲታ in style of Chinese ዙዳ ያ ሺሃሁ ስናግ ስታይል ዳንስ አይዋ ፉዳ አይዋ ሱዳዳ ኤማ የኛው ፊጃ እንኪ በጎን ነው የገቡት ኮንቴ እንኩ ቺንቺ እንዳይወርድብሽ ኦኬ አብያኬታ ስታይል ላይክ ሼር ኮፕሊንግ አድርጉልኝ በሉ እንግዲህ ሰዎች አርጉ ፈካል ሰውን እንቅንሱን ለድንታ ዛሪንካ ስቀጭ አዛዛሪንካ ለቀጭ ነጭንቀቴ ኦሆሆ ስቀጭ ማይረሳው ኢትዮጵያ ዘፈኖች ክፍል 9ጀለሲን አይፋታውም እንዲም ተኝቶ ቆሞ ሁለተኛ አልበም አወጣችሁ አይደለም? ምን ያህል ጊዜ ቆይቶ ነበር የወጣው ሁለተኛው አልበም ከኤርታሌ በኋላ? ከኤርታሌ በኋላ ያው እንደነገርኩ በኑሮ ሂደታችንም ብዙ ለውጥ አልነበረንም። የምናገኛቸው የምንሰራቸው ስራዎች አትራፊ አልነበሩም። ብዙዎቹ በሰውና በዝግጅት ደረጃ ሰክሰስፉል ቢሆኑም በገንዘብ ምንም በቃ እንደዚህ ፈቀቅ የሚያደርግ አይነት ገንዘብ ያገኘንበት ምንም አጋጣሚ ማግኘት አልቻልንም።
ሶ በሂደት አለመግባባት ውስጥ እየገባን መጣን። አለመግባባት ውስጥ ማለት ከአዲስ ገሰሰ ጋር ከማናጀራችንና ከፕሮዲውሰሮቹ ጋር በአጠቃላይ አለመግባባት ውስጥ እየገባን መጣን። ያላግባባችሁ ገንዘብ ነው ማለት ነው? በቂ ገንዘብ አለማግኘታችሁ? በቂ ገንዘብ አለማግኘት። ስራው በቃ ይሰራል፣ በጣም ፖቴንሻሉ አለ። ሁላችንም ፍቅር ስለነበረ ነገሩን ረጅም ጊዜ አስኪደኑ እዛ ደረጃ ደርሰናል። በጣም ፌመስ ሆነናል። በቃ ታዋቂ ሆነናል በአገር አቀፍ ደረጃ። ብዙ ከተሞች ኢትዮጵያ ውስጥም ዞረን ሰርተናል። ጎንደር፣ ባህር ዳር፣ ሐዋሳ፣ ጅማ፣ ናዝሬት ማለት እነዚህ ሁሉ ከተሞችን ዞረን ኮንሰርት አቅርበናል። ግን መቀሌ ከአንዴም 3 ነው ምናምን ሄደናል። በጣም ሰክሰስፉል የሚባሉ ሾዎች ከሰራንባቸው አካባቢዎች መሀል አንዱ ነው። እና የምንሄድባቸው ስራዎች በሙሉ ስራው ስኬታማ ነው፣ ግን በገንዘብ ስትመጣ ምንም አይነት እዚህ ግባ የሚባል ጥቅም አልነበረው። ታዲያ ይሄ ጥያቄ ያለ ሁለተኛው አልበም እንዴት ተሰራችሁ? ሁለተኛውን አልበም በራሳችን የሰራ ነው። ያው ሙዚቃ ውስጥ ስትሆን ሁሌም ቢሆን ከመፍጠር አታቋርጥም። የመፍጠር ሂደት ውስጥ ሆነ ነው ነገሮችን የምትሰራው። ሶ በዛ ሂደት ውስጥ ሆነን መፍጠር አላቋረጥንም። ሙዚቀኞቹ አጠገባችን ነው ያሉት። ሚኪ አለ፣ ኪሩቤል አለ፣ ሌላም ልጅ አለ ገመቹ የሚባል ቤዚስት። እሱም በደንብ ማቀናበር የሚችልበት ፖቴንሻል አለው እና እንትን እንል ነበር። ሚኪ ባሪያው የሚባል ልጅም ነበረ እና የመስራት አቅማችን ጥሩ ነው። ግን ያው ገንዘብ ላይ ምንም እንትን ፈቀቅ የሚያደርግ ነገር አልነበረንም እና መጨረሻ ላይ አዲስ ወጥቷል። ያኔ አልወጣም ነበር። አዎ እሺ። ከዛ መጨረሻ ላይ በቃ ከአዲስ ጋር እስከ መለያየት ደረስን። ምክንያቱም ነገሩ የትም እየደረሰ አይደለም ማለት አው በህዝብ ዘንድ እውቅናን አትርፈናል፣ ግን በገንዘብ ደረጃ ተጠቃሚዎች አልነበርንም። የሚገኘው ብር በጣም የማይታሰብ ነው። ኢቭን አሜሪካ ቱር አድርገን ራሱ ስንመጣ በፍጹም የማይታሰብ ብር ነው ይዘን የመጣ ነው እና መጨረሻ ላይ በቃ ማለት ከአሜሪካ ቱር ለእያንዳንዳችሁ ሲካፈል ተካፍሎ የተገኘው ብር 1000 ብር አይሞላ፣ $1000 አይሞላ፣ $1000 አይሞላ። አሃ ያገኛችሁላችሁ ሁላችንም እያንዳንዳችን ስንት ኮንሰርት አቀረባችሁ ነው? ወደ ከ10 በላይ ኮንሰርቶች ሰርተናል። ስለዚህ በኮንሰርት $100 ነበር የምታገኙት ማለት በለው። ያው ብዙ እንደመሆናችን ወጪ ይኖረናል፣ ብዙ ወጪ ይኖረናል። ግን ያ ሁሉ ወጪ ኖሮ $1000 ይዘ መምጣት በጣም ከባድ ነገር ነው። እንደውም እኛ ስንሄድ ራሱ ትራንስፖርቴሽን ምናምን በራሳችን ከስፖንሰርሺፕ ባገኘነው ብር ነው ትራንስፖርቴሽን ራሱ ከፍለን ይሄድ። ግን አሁን ቅድም ስትነግረኝ ህልማችሁ የነበረው ዓለም አቀፍ ገበያ ውስጥ መግባት ነው። ያንን ደግሞ የሚያሳኩት የባንዱ መስራቾች ናቸው፣ ልምድ ያላቸው ናቸው። ዋናው አዲስ ነው፣ አዲስ ገሰሰ ነው። አዲስ ከባንዱ ከወጣ ያ ህልማችሁ ይጨልማል ማለት ነው፣ አይሳካም ማለት ነው። ስለዚህ ባንዱን ለምን ትቀጥላላችሁ? ባንዱን መቀጠል የፈለግንበት ትልቁ ምክንያት ሁላችንም እርስ በርስ ተግባብተን፣ አንደኛ ስሙ አለ፣ ሁለተኛ አላማችንን በግላችን በመሄድ ውስጥ ልናሳካ የምንችልበትን መንገድ ራሳችንን ለመፍጠር ፍላጎት ነበረን። ምክንያቱም እንደነገርኩ ሁላችንም አላማውን ብለን የገባ ነው። በቃ እዛ ነገር ውስጥ ስንገባ አላማው ብለን ነው እንጂ እኔ አሁን ገንዘብም ምንም ለማግኘት ከነበረ ከዛ የተሻለ ገንዘብ የማገኝበትን ስራ ጥዬ ነው አልበም ራሱ ጥዬ ነው እዛ ውስጥ የገባሁት። ሶ አላማው አንድ አድርጎን አብሮንም የነበረ ጓደኛችን ሳሚ ይባላል። እሱም በቃ ይሄ የሆነ ደረጃ ላይ እንድናደርሰው በብዙ መንገድ ሀሳቦቹን እናንሸራሽር ነበር። ሶ እነሱ ነገሮች ተጨማሪ ሆነው ነው በቃ በራሳችን ብንሄድ እኮ በገንዘብም በእንትንም ተጠቃሚዎች መሆን የምንችልበት ከዛም ባሻገር ደግሞ አላማችንን ልናሳካ የምንችልበትን መስመር መፍጠር እንችላለን ብለን ገባን። ምክንያቱም የነበረን ፖቴንሻል በጣም ኃይለኛ ነው። አስበው ሚኪን የሚያክል አቀናባሪ አለ፣
ኪሩቤልን የሚያክል አቀናባሪ ሳውንድ ኢንጂነር አለ። ሌሎቹ ሙዚቀኞች በጣም ጎበዝ ሙዚቀኞች ነው ያሉት። ዜማ ራሳችን መድረስ እንችላለን። ግጥምና ሀሳቦችን ራሳችን ማመንጨት እንችላለን። የተሻለ ነገር እንስራ ብለን ብንልም አካባቢያችን ላይ ያሉት ሰዎች ቀላል አልነበሩም። ሶ መስራትና ራሳችንን የሆነ ደረጃ ላይ ማድረስ እንችላለን ብለን እና ደግሞ አልበምም ኦሬዲ ከግማሽ በላይ ደርሰን ስለነበረ መጓዝና የሆነ ደረጃ ላይ መድረስ እንደምንችል በጣም እምነቱ ነበረን። ግን ሲመሰረት የነበረበት መንገድ አይ ቲንክ ነገሮችን አበለሻሽቷቸዋል። ማለት አስተዋጽኦ የሚያበረክት አሁን አቀናባሪ አለ፣ ዜማ ደራሲ አለ፣ ከፊት ዘፋኝ የሆኑ እንደ ሊድ ሲንገር ተብለን የተቀጠርነው ልጆች አለን። ከዛ ሌሎቹም ኮንትሪቢዩት የሚያደርጉ ሰዎች አሉ። ግን ኮንትሪቢዩሽኑ እንደ ኮንትሪቢዩሽኑ ልክ አልነበረም። እያንዳንዳችን ከሚገኘው ብር የምንከፋፈለው ለዓላማው ስንል ኢትሶኬ ተባብለን የምናገኘውን ብር እኩል ነበር የምንከፋፈለው። አይ ቲንክ እንደዛ እሱ ነገር የተሻለ ካልተከፈለ ለምን ይበልጥ ጥረት ታደርጋለህ? የተሻለ ክፍያ የሚከፈልህ ከሆነ የተሻለ ክፍያ ስለሚከፈልህ ኃላፊነትንም ለመወጣት የሚከፈልህንም ብር አስበህ ጥሩ እንቅስቃሴ ረጅም ርቀት ብትሄድ ትችላለህ። ትንሽም ብር የሚከፈልህ ከሆነ ከፍ ለማለት ጥረት ታደርጋለህ። እናንተ ዘንድሮ የምንሰማው ጉድ ከአይምሮ በላይ ነው። ፍትህ ለዚች ህፃን የ13 ዓመት ልጅ ናት። እምነግራችሁ ኢትዮጵያ ውስጥ ነው የሆነው። ዛሬ ከ1 ሰዓት ከ2 ሰዓት በፊት ነው። ጉርሻ ፔጅ ላይ ተፖስቷል፣ ገብታችሁ ማየት ትችላላችሁ። ቪዲዮዎችም አሏት። የ13 ዓመት ህፃን ናት። ቤት ውስጥ በረዳትነት ተቀጥራ አሰሪዋ ቢላ እያጋለች ፊቷን በጋለ ቢላ ተለተለቻት። ቪዲዮ ላይ እንዳየሁት ሰውነቷ ሁሉ ተደብድባ በጣም ቆሳስላለች። በአሁን ሰዓት ሴትዮዋ በቁጥጥር ስር ውላለች። እኔ መጠየቅ የምፈልገው የሚመለከተው አካል አማርኛውም ጠፋብኝ ጋይስ፣ አማርኛውም ጠፋብኝ። ትክክለኛ የሆነ ፍርድ ቅጣት መቀጣት አለባት። ደግሞ ሴትዮዋ ፎቶን ሳየው ነፍሰ ጡር ናት። በስመ አብ ወወልድ ወመንፈስ ቅዱስ። ምን አይነት ጭካኔ፣ ምን አይነት አረመኔነት ነው! ወይኔ እጅሽን በሰበረው ፈጣሪ። እኔ ምንም ማለት ፍርዱ የፈጣሪ ነው። ፍትህ ለዚች ህፃን። ዛሬ ተይዛለች፣ ነገ ተለቃለች እንዳንሰማ። ፍትህ ለዚች ህፃን። ወይ ጉድ! አየሁት ማሪ፣ አየሁት። እኔ ብቻ ሳልሆን ዓለም ነው ያየው። ላይቭ ላይ ሚስቱን አጠገቡ ቁጭ አድርጎ ጀስቲን ስለ ሰሊና እያሰበ የሰሊናን ታቱ እያየ ትክዝ ብሎ እዚህ ፎቶ ላይ እንደምታዩት አያየና መጨረሻ ላይ ስቅስቅ ብሎ አለቀሰ። ስቅስቅ ብሎ አስቡት እንግዲህ ባለቤቴ እኔን ሚስቱን አጠገቡ ቁጭ አድርጎ የቀድሞ ኤክሱን እያሰበ ሲያለቅስ ምን አይነት ስሜት ይሰማችኋል እናንተ ብትሆኑስ? እውነት አሁን ሄሊ እያሳዘነችኝ ነው፣ ግን አንዳንዴ ደግሞ ደግ አደረገላት ትላለሁ። ማስመሰል አልቻለም። በቃ ማስመሰል አይችልበትም። ጀስቲን ከሄሊ ጋር በቃ እንደሚዋደዱ ሚስቱን እንደሚወዳት ማስመሰል አልቻለም። በፍጹም አልቻለም። ጋዳ ወጣው እኮ ስንት ሚሊዮን ህዝብ ቁጭ ብሎ ላይቭ ላይ እያየው ስቅስቅ ብሎ ለሰሊና የሚያለቅስ ምን ትሉታላችሁ? እንደው እዚህ ምድር ላይ ሰሊናና ጀስቲንን አንድ አርጎ የሚያስማማ መርጌታ እንጣ ወገን። ግን ሄሊን የሚመክራት ለምን አትመክሯትም? አበሾችን ብትሆኑ ጻፉላት እስኪ። በቃ ከማይወድሽ ሰው ጋር አትታገይ፣ ልጅሽን ያዢና ውጪና ራስሽ አሳድጊ። አሁን ሀብታም ሆናለች። የምን ትግል ነው? 9 ዓመት ሊሞላቸው እኮ ነው። ትታገላለች። ተናገረ ጋይስ፣ ጀስቲን ተናገረ። ከሄሊ ፍቅር እንዲይዘኝ ታገልኩኝ፣ ሰሊናን ለመርሳት ሞከርኩኝ፣ አልቻልኩም ማለት ይሄው በግልጽ ተናገረ። እንደው እስኪ ምከሯት ወገን፣ ምከሯት። እውነቴን ነው። እግዚኦ ግን እኔ እሱ ያሳዝነኛል። ሄሊ እንኳን ደግ አደረገላት። ቁልጭ ትላለች። ቪዲዮቹን አይተው ከሆነ ቪዲዮ እኮ መነጋገሪያ ሆኗል እንዴ። ጋዜጣ ብትገዙ ሰሊናና ጀስቲን ነው፣ ጀስቲን እንዲሆነ ነው።
እያለቀሰ የድሮ የዘፈነላትን 5ቱን ዘፈን እየዘፈነ 5ቱንም በተራ ተራ እየዘፈነ እያለቀሰ አስቡት አስቡት። በሄሊ ቦታ ብትሆኑ አስቡት። ሄሊ እንኳን ደግ አደረገላት። ዓለሙ በዓለሚቱ ተፈርሻ ታምሪያለህ። አንተ ጺም ባይኖርህ እስቲ እንዲያርገው እሷን ነው የምመስለው ማርያምን። አንተ ምን ነሽ ነው? የሶስት ፍሬ ሲላት